በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ካህናተ ቤተ ክርስቲያን፣ ሊቃውንት፣ ወንድሞች ዲያቆናት፣ ምዕመናን ምዕመናት፣ አባቶች እናቶች፣ ወንድሞች እህቶች፣ እንዲሁም ሕፃናት በልዑል እግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረት ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን ስሙን እየጠራን እንድናመሰግነው ቃሉን እንድንሰማ ከእናታችን ከእመቤታችን ከቅድስት ድንግል ማርያም በዓለ ዕረፍቷ በረከት ረድኤት እንድንሳተፍ በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንደ እግዚአብሔር ቅዱስ ፈቃድ በሚኖረን የትምህርት ጊዜ በሉቃስ ወንጌል ምዕራፍ 1 ከቁጥር 38 ላይ ተጽፎ በሚገኝ ኃይለ ቃል የዛሬውን ክብረ በዓል የመጨረሻ ትምህርት እንማራለን። የትምህርታችን ርዕስ የሚሆነው እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ የሚል ይሆናል። በዚህ ቃል ተነስተን እንማራለን። ከኔ ጋር በሉ፣ እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ። በሉቃስ ወንጌል ምዕራፍ 1 ከቁጥር 38 ላይ የሚገኝ ኃይለ ቃል ነው። ቃሉን የተናገረችው ዛሬ በታላቅ ክብር ስናከብራት የዋልነው ስናመሰግናት የዋልነው እናታችን እመቤታችን ቅድስት ድንግል ማርያም ናት። በዚህ ቃል ተነስተን ስለ እመቤታችን ስለ ቅድስት ድንግል ማርያም እና እግዚአብሔር በእርሷ ስላደረገው ታላቅ ነገር እንደዚሁም ስለ ዛሬው በዓል አያይዘን እንማራለን። እግዚአብሔር አምላካችን ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩና ጥበቡን ገልጦ እንዳስተማረ እኛንም እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ስናነብ በሊቀ መላእክት በቅዱስ ገብርኤል እና በእናታችን በቅድስት ድንግል ማርያም መካከል የተደረገ ቃለ ምልልስ እናገኛለን። የእግዚአብሔር መልአክ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ወደ እመቤታችን መጥቶ ከእርሷ ጋር የተነጋገረው ንግግር ከዚህ በፊት የሰው ልጅን ሕይወት ያበላሸ ሌላ ንግግርን ለማስተካከል የተደረገ ነው። ይኸውም በኦሪት ዘፍጥረት ምዕራፍ 3 ላይ ከዋነኞቹ ከመላእክት አለቆች መካከል አንዱ የነበረ ሳጥናኤል የወደቀው መልአክ ሰይጣን በእባብ ሥጋ ተሰውሮ ከአንዲት ሴት ጋር ተነጋግሮ ያቺ ሴት የእባቡን ቃል በመስማቷ ምክንያት የሰው ልጅ ከገነት ምን አለ? ወጣ፣ ከክብሩ ተዋረደ፣ ጸጋ ክብሩን አጣ፣ ሞት ተፈረደበት። ይህ በሆነ በ5500 ዘመኑ እግዚአብሔር የተበላሸውን የሰው ልጅ ታሪክ ሊያስተካክል በረከሰው መልአክ በዲያብሎስና በሔዋን መካከል በሴቲቱ መካከል የተደረገውን ንግግር የሚለውጥ ሌላ ንግግር ሊያስደርግ ከዋነኞቹ አለቆች አንዱ ሊቀ መላእክት ቅዱስ ገብርኤልን ወደ አንዲት ድንግል ላከው። ይህ ቃለ ምልልስ የሰው ልጆችን ሁሉ ከገነት በወጣነው ፈንታ ወደ ገነት የመለሰ የእኛን ድህነት ያስጀመረ ነው። በስድስተኛው ወር መልአኩ ገብርኤል ናዝሬት ገሊላ ወደምትባል ከተማ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ተላከ። የድንግሊቱም ስም ማን ነበረ? ማርያም ነበረ ይላል። ሉቃስ አስቀድሞ ነብዩ ኢሳይያስ የተናገረውን ትንቢት መፈጸሙን ነው እያስረዳን ያለው። ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ነበረ። ድንግል አለ እንጂ ስሟን አልተናገረም።
እነሆ ድንግል ምን ትላለች ትጸንሳለች አለ ቅዱስ ሉቃስ። ከ5500 ዘመን ፍጻሜ በኋላ ይህንን ሲጽፍ ምን አለ? የድንግሊቱም ስም ማን ነበረ? ማርያም ነበረ። ትጸንሳለች ትወልዳለች ተብሎ የተነገረላት ድንግል ማርያም ነበረች። አሁን ዛሬ የምንማረው ይህች ድንግል ለምንድነው በዚህ ደረጃ ክብር የምንሰጣት? በተለይ ኦርቶዶክሳውያን የእመቤታችን የቅድስት ድንግል ማርያምን በዓሏን እናከብራለን፣ ስሟን እንጠራለን፣ በስሟ እንጠራለን፣ ክብር እናደርጋለን። ይህንን ስናደርግ ጥያቄ የሚፈጠርባቸው ጎረቤቶችም አሉን። ውስጥም ሆነን ደግሞ ግራ የሚገባው ሰው አለ። ትንሽ አልበዛም ወይ ብሎ የሚያስብ ሰው አለ። እንደው ለድንግል ማርያም የሚሰጠው ቦታ ትንሽ አልበዛም ወይ እንደው እግዚአብሔር ቅር እንዳይለው ብሎ የሚከፋው ሰው ሁሉ አለ፣ የሚጨንቀው ሰው አለ። እመቤታችን በጣም መዝሙር እንኳን ሲዘመር አንዳንድ ሰው እንዲህ ጉባኤ መሃል ቁጭ ብሎ 3 መዝሙር የድንግል ማርያም ተዘምሮ የጌታ አንድ ከተዘመረ እሷ 3 ለ1 እየመራች የሚመስለው ሰው የምትበልጠው የሚመስለው ሰው አለ። በዓል ሲከበር እመቤታችን የበለጠች የሚመስለው ሰው አለ። እኔ አንድ ጥያቄ ልጠይቃችሁ። ፀሐይ ሁላችንም እናውቃለን። አሁን ስለመሸ ነው ፀሐይ ትወጣለች። ፀሐይ በወጣች ሰዓት ዓለም ላይ ያለነው ሰዎች ስንት ሻማ ብናበራ ነው የፀሐይዋን ብርሃን ልንውጠው እንችላለን? እዚህ ያለው ሰው በሙሉ ትልልቅ ፓውዛ በእጁ መብራት ቢያበራ የፀሐይን ብርሃን ሊውጠው ይችላል? ክርስቶስ እኮ ፀሐይ ነው። ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች የተባለ የማይገባ የማይወጣ ፈረቃ የሌለበት ፀሐይ መድኃኒታችን ኢየሱስ ክርስቶስ። ክርስቶስ ፀሐይ ነው። ድንግል ማርያም እንደ ጨረቃ ነች። ቅዱሳን እንደ ከዋክብት ናቸው። የከዋክብት ብዛት የፀሐይን ብርሃን ሊውጠው ይችላል? አይችልም። ስለዚህ ቅዱሳን ሲበዙ እግዚአብሔር ይዋጣል ብሎ የሚያስብ ሰው የእግዚአብሔርን ክብሩን ካለመረዳት። ነገር ግን ድንግል ማርያምን በዚህ ደረጃ እንድናከብራት እንድንወዳት ያደረገን ምንድነው? በተለይ በነገረ ድህነት የሰው ልጅ ከሲኦል ወደ ገነት ከሞት ወደ ሕይወት በመጣበት በመድኃኒታችን በኢየሱስ ክርስቶስ የማዳን ሥራ ውስጥ ድንግል ማርያም የነበራት ሚና ምንድነው? ወይስ ምንም አልነበረችበትም? ይህንን አጥርተን ለማየት እንሞክራለን። የመጀመሪያው እመቤታችን በእኛ መዳን ያላት ድርሻ ምንድነው? ሁለተኛ ምዕመናን፣ አንዳንድ ሰው ደግሞ ድንግል ማርያምን ያከበረ መስሎት ምን ይላል? ድንግል ማርያም እኮ መከበር አለባት፣ ምክንያቱም ምንም ቢሆን እኮ የወለደችው አምላክ ነው። ምንም ቢሆን የወለደችው ማንን? አሁን ምንም ቢሆን የሚያስብል ነገር ምን መጣ? ሁለተኛው ምዕመናን፣ ልክ ነው፣ እመቤታችን አምላክን መውለዷ ክብር ነው፣ ጸጋ ነው። ነገር ግን አንድ ቃል ከኔ ጋር ትላላችሁ። እመቤታችን ቅድስት ድንግል ማርያም ቅድስት የሆነችው በሉ እስኪ፣ ቅድስት የሆነችው አምላክን ስለወለደች ሳይሆን አምላክን የወለደችው ምን ሆና ስለተገኘች ነው? ቅድስት ሆና ስለተገኘች። አምላክን መውለዷ ታይቶ አይደለም ቅድስና የተሰጣት። አምላክ ከሷ እንዲወለድ ያደረገው በዓለም ላይ ካሉ ብዙ ድንግልናቸውን ጠብቀው ከሚኖሩ ሴቶች ለይቶ እሷ ጋር እንዲመጣ ያደረገው ሌሎች ላይ ያላገኘው ንጽህና ቅድስና ማን ላይ ተገኝቷል? እመቤታችን ላይ ተገኝቷል። እነዚህን ሁለት ነገሮች እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። የመጀመሪያው ምዕመናን፣ ድንግል ማርያም በእኛ መዳን ያላትን ድርሻ ለማወቅ እኔ አንድ ጥያቄ ጠይቃችሁ ልጀምር። እመቤታችን ቅድስት ድንግል ማርያም ጌታን ከመጽነሷ በፊት እንደምትጸንሰው ተነግሯታል ወይስ ጽንሱን አይታን ያወቀችው? አላችሁ አይደል? ቀድሞ ተነግሯታል ወይስ ጽንሱን አይታን ያወቀችው? ማን የነገራት? ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ምን ይላል? ድንግል ማርያም ሳይነገራት ጸንሳ ሆዷ ገፍቶ ብታይ ኖሮ ወይ ህመም ይመስላታል ወይ የሆነ ነገር ይመስላታል፣ ትረበሻል። ሁለተኛ አይደለም ተጸንሶ ለመወለድ እግዚአብሔር ለማዳን እንኳን የሰው ነፃ ፈቃድ አይነካም። ሊፈውስ እንኳን ሲፈልግ አስፈቅዶ ነው ልትድን ትወዳለህን ይላል። ስለዚህ ድንግል ማርያም ነፃ ፈቃዷ መጠበቅ ስላለበት በመጀመሪያ እግዚአብሔር ወደ ድንግል ማርያም መልእክተኛ ላከ። በስድስተኛው ወር ገብርኤል መልአክ ከእግዚአብሔር ዘንድ ተላከ። ከዋነኞቹ አለቆች አንዱ፣ ተራ መልአክ አይደለም ወደ ድንግል ማርያም የመጣው። ከሰባቱ ሊቃነ መላእክት አንዱ ቅዱስ ገብርኤል፣ ገናናው መልአክ፣ ያ የባቢሎንን እሳት ያልፈራው ኃያሉ መልአክ ቅዱስ ገብርኤል እየበረረ ወደ 15 ዓመቷ ብላቴና ወደ ድንግል ማርያም ተላከ። ከፊቷ ቆሞ ሰላምታ አቀረበላት። ጸጋን የተሞላሽ ሆይ ምን ይበልሽ?
አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? ልብ አድርጉ። ገብርኤልን የላከው ማን ነው? መመና ማን የላከው? ገብርኤል የሚናገረው ማን ተናገር ያለው? እግዚአብሔር ተናገር ያለው። ጸጋን የተሞላሽ ሆይ ደስ ይበልሽ የሚለው ቃል ገብርኤል ይናገረው እንጂ ከእግዚአብሔር የተላከ መልእክት ነው። የራሱ የገብርኤል አይደለም። በል የተባለው ነው ያለው። ጸጋን የተሞላሽ ሆይ ምን ይበልሽ? ልብ አድርጉ። ከባለ ስልጣን እኮ ነው ተልኮ የመጣው፣ ከበላይ ነው የመጣው። መጥቶ ቀጥታ ወደ ጉዳዩ አልገባም። ማርያም ሆይ ጌታን እንድትወልጁ ተወስኗል ልነግርሽ ነው ብሏት አልተሰወረም። በመጀመሪያ ወደ ጉዳዩ ራሱ አልገባም። አደግድጎ ቆሞ ገናናው መልአክ ገብርኤል በ15 ዓመቷ ብላቴና በድንግል ማርያም ፊት የክብር ሰላምታ አቀረበ። ጸጋን የተሞላሽ ሆይ ምን ይበልሽ አለ። ክብር ምስጋና ይድረሳት እመቤታችን። ጸጋን የተሞላሽ ሆይ ምን ይበልሽ? አሁን ለመድነውና ይገርማችኋል። አሁን በየቀኑ መቼ ጸጋን የተሞላሽ ሆይ ደስ ይበልሽ እንላለናል። ለመድነው እንጂ ውስጡ በጣም ቀላል ትርጉም ያለው አይደለም። ምን ማለት ነው ጸጋን የተሞላሽ ሆይ ማለት? ቅዱስ ጳውሎስ ስለ ጸጋ ሲናገር ምን ይላል? የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው ይላል። ለየሰው የሚሰጠው ጸጋ የተለያየ ነው። ለአንዱ የመፈወስ ጸጋ ይሰጠዋል፣ ሀብተ ፈውስ ይሰጠዋል። አጥምቆ የመፈወስ ጸልዮ የማዳን ጸጋ ይሰጠዋል። ለአንዱ የማስተማር ጸጋ፣ ለአንዱ ቁጭ ብሎ የመማር ጸጋ፣ ለአንዱ ዜማ የማዜም ቅዳሴ የመቀደስ ማህሌት የመቆም መዝሙር የመዘመር ጸጋ ይሰጠዋል። ለአንዱ ደግሞ የመመጽወት ጸጋ ይሰጠዋል። አንዳንድ ሰዎች መስጠት ይሆንላቸዋል፣ ይሳካል። ለአንዱ አግብቶ ወልዶ የመኖር ጸጋ ይሰጠዋል። ልጆች የእግዚአብሔር ምኖች ናቸው፣ ስጦታዎች ናቸው። ስለዚህ ጸጋ መውለድ ጸጋ ነው። ለአንዱ ደግሞ መንኩሶ ባህታዊ ሆኖ መነኩሴ ሆኖ በንጽህና በድንግልና የመኖር ጸጋ ይሰጠዋል። የየሰው ጸጋ ምን ያለ ነው? የድንግል ማርያም ጸጋዋ ምንድነው? ቅዱስ ገብርኤል መጥቶ ይህ ነው ጸጋሽ አይደለም ያላት። ጸጋን ምን ያልሽ ሆይ እግዚአብሔር ለፍጡር ከሚሰጠው ጸጋ ከሷ ያጎደለባት አንድም ጸጋ የለም። የጸጋው ማከማቻ ግምጃ ቤቱ ድንግል ማርያም ስለሆነች ጸጋን የተሞላሽ ሆይ ምን ይበልሻል? ምን የሌላት ጸጋ አለ? ምንድነው ስሟ? እስቲ ድንግል ናት ወይስ እናት ናት? ድንግል ማርያምን ምን ብለን እንጥራት ይላል ቅዱስ ኤፍሬም። ጌታ ሆይ እናትህን ማን ብለን እንጥራት? ድንግል እንዳንላት ልጅ ታቅፋ ስታጠባየናት፣ እናት እንዳንላት ደግሞ ድንግል ሆና አየናት። እናትህን ማን ብለን እንጥራት? እናትህን መጥራት እንዲህ ከከበደ ጌታ ሆይ አንተን በምን አንደበት እንጠራለን? ስለዚህ ገብርኤል ጸጋን የተሞላሽ አለ። ከራሱ ከገብርኤልም በጸጋ ትበልጣለች። ቅዳሴያችንን ሰምታችሁ ከሆነ ለሚካኤል ምህረት ተሰጠው ይላል። ለገብርኤል ብስራት ወብስራት ለገብርኤል ብስራት ለገብርኤል ተሰጠው። ወሀብተ ሰማያት ለማርያም ድንግል የሰማይን ሀብት ሁሉ ግን ለድንግል ማርያም ሰጣት ይላል። ለፍጡር ከሚሰጥ ጸጋ ያልተሰጣት የለም። ስለዚህ ገብርኤል ቆሞ ጸጋን የተሞላሽ ምን ይበልሻል? አንቺ ከሴቶች ተለይተሽ የተባረክሽ ነሽ። ምን ማለት ነው? ከሴቶች ተለይተሽ የተባረክሽ ነሽ ማለት። በነገራችን ላይ ቅዱስ ገብርኤል መጥቶ ድንግል ማርያምን አልባረካት። አንቺ ምን ያልሽ ነሽ? ተባርካን ያገኛት። ገብርኤል መጥቶ አልባረካትም። ቡርክት ነች ቀድማ። አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። ይህንን ስትሰማ ምን አለች እመቤታችን? አሁን እኔ ብዙ ጊዜ ሰዎች የሚሳሳቱት ድንግል ማርያም የ15 ዓመት ልጅ መሆኗን አንድ ያስቡ ባካቸው። ስለ 15 ዓመት ልጅ ነው እያወራን ያለው። ገብርኤል መጥቶ ሲያመሰግናት ምን አለች? ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። እስኪ በሉ ይህ እንዴት ያለ ማን ነው መጥቶ ያመሰግናት? አንዲት የ15 ዓመት ልጅ መልአክ ሲያመሰግናት እንዴት ያለ ምስጋና ነው አለች። አረ መልአኩን ተውት። አሁን በዚህ ዘመን ያለች አንዲት ወጣት አንድ ጎረምሳ መጥቶ ሲያመሰግናት ይህ እንዴት ያለ ምስጋና ነው ትላለች? ብዙ እህቶቻችን ገደል የምትገቡት በምስጋና አይደል እንዴ? ድንግል ማርያምን እኮ ገብቶ መጥቶ ያሞገሳት ጎረምሳ አይደለም። ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም፣ የመላእክት አለቆች ያመሰገኑሽ እንጂ ይላል። ገብርኤል ነው መጥቶ ያመሰግናት። ግን ምስጋና ስትሰማ ሕፃን ብትሆንም ልቧ ግን አዋቂ ስለሆነ መንፈሳዊት ስለሆነች እግዚአብሔር ከርሷ ጋር ስለሆነ ይህ እንዴት ያለ ሰላምታ ነው አለች። እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ አለች። አይገርማችሁ? ከበዳት። ሔዋን ብትሆን እኮ ደስታውን አትችለውም ነበር ይህን ምስጋና ስትሰማ። ድንግል ማርያም ግን ተጠነቀቀች። እንዴት ያለ ምስጋና ነው! አሁን እኛ ብንሆን እስቲ ልጠይቃችሁ መና
የሆነ ሰው አሁን ሲያመሰግናችሁ ምን ትላላችሁ? የቡልቡላ ማርያም ምእመናን እንደው የተባረካችሁ ብላችሁ ምንድነው የምትሉት? ደስ አይላችሁ? ግን በሆዳችሁ አነሰ ትላላችሁ። እንደው ካመሰገና አይቀር ትንሽ ቢጨምርበት አትሉ? ብዙ ጊዜ እኛ ላይ ምስጋና ማንፈልግ እንመስላል። ውስጣችን ይፈልጋል አይፈልግ? ይፈልጋል። ምስጋና እንፈልጋለን፣ እንሻለን። ትህትናዋ የድንግል ማርያም ግን የልብ ነበር፣ የአፍ አይደለም። ገብርኤል አመስግኗት እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ? ዝም ብዬ ልስማ እንዴ ሲመሰገናለች? ፈራች። ትህትና ማለት ሰው ሲያመሰግንህ ማስተባበል አይደለም። አንዳንድ ሰው እንደውም ዝም ብሎ ራሱን የሚያጣጥል ሰው አለ። እኔ እኮ አረባም፣ እኔ ከንቱ ነኝ፣ እኔ የረከስኩ ነኝ ምናምን ይላል። አሁን እኔ የረከስኩ ነኝ ያለውን ሰውዬ አንተ ርኩስ ብትሉት እኮ ይደባደባል። አሁን ብዙ ሰዎች ጨዋታ ሲያሳምሩ ካንተ ባላቅም ይላሉ። ሰምታችኋል? ካንተ ባላቅም ይላሉ። አዎ አታቅም በሏቸው እስቲ። ጸብ ይነሳል። ለውሸት እኮ ነው ትህትናችን። እውነተኛ ትህትና የሚባለው ዝም ራስን መውቀስ አይደለም፣ ሌላው ሲወቅስ መቀበል፣ በቃ አሜን ብሎ መቀበል ነው ይላል ቅዱስ ዮሐንስ አፈወርቅ። እመቤታችን ይህ እንዴት ያለ ሰላምታ ነው ብላ አሰበች፣ ተናገረች አይደለም። ምን አለች? በልቧ። እመቤታችን በልቧ ነው ያሰበችው። ትህትናዋ የልብ ነው። በነገራችን ላይ መጽሐፍ ቅዱስ ላይ ድንግል ማርያም ያደረገችው ብቻ አይደለም ያሰበችው ሳይቀር ተጽፏል። ይህ እንዴት ያለ ሰላምታ ነው ብላ ምን አለች? አሰበች። አንዴ እንዳይመስላችሁ ቅዱስ ሉቃስ 3 ማርያምም ይህን ነገር ሁሉ በልቧ እያሰበች ተጠብቀው ነበር ይላል። ሐሳቧ ድረስ ተጽፏል መጽሐፍ ቅዱስ እና መልአኩ እንዴት ያለ ሰላምታ ነው ብላ ማሰቧን ሲያይ በተሰጠው ጸጋ አውቆ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ሞገስን አግኝተሻልና አላ። ክብር ምስጋና ይድረሳት እመቤታችን። የኔ የመልአኩ ምስጋና ነው ያስፈራሽ አለ። የኔ የገብርኤል ሰላምታ ነው ያስፈራሽ? በማን ፊት ክብር አግኝተሻል? እኔማ ተራ ነኝ አለ። እኔማ በፊቱም ቆም አገልጋዩ ነኝ። የኔን ተይው፣ በእግዚአብሔር ፊት ሞገስን አግኝተሻል። ድንግል ማርያም ክብርም ሞገስን ያገኘችው በማን ፊት ነው? አንዳንድ ሰዎች እናንተ ኦርቶዶክሶች የድንግል ማርያምን ክብሯን አብዝታችሁ ታይላሉ። ክብሯን ያበዛው ማን ነው? እኛ ልንቀንሰው ልንጨምረው እንችላለን። ፀሐይ ብንሞቃት ባንሞቃት ሙቀቷ ይቀንሳል። ድንግል ማርያም ብናከብራትም ባናከብራትም ማን አክብሯታል? ምእመናን እግዚአብሔር አክብሯታል። ክብር ምስጋና ይድረሳል። አትፍሪ አለ፣ በእግዚአብሔር ዘንድ ሞገስን አግኝተሻል። እነሆ ትጸንሻለሽ፣ ወንድ ልጅም ስሙንም ኢየሱስ ትይዋለሽ። እኛ ኢየሱስ የሚለውን ስም የሰማነው ከገብርኤል ነው። በነገራችን ሊቀ መላእክት ቅዱስ ገብርኤል ነው እኛ ኢየሱስ የሚለውን ስም ያስተዋወቀን። የገብርኤል በዓል ስናከብር ኢየሱስን አታውቁትም የሚሉ ሰዎች አሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ማለት ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? ቅዱስ ገብርኤልን ላከው። ኢየሱስ ትይዋለሽ፣ እርሱም ታላቅ ነው፣ የልዑል ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። በያዕቆብ ቤት ላይ ለዘላለሙ ምን ይላል? ለመንግስቱ ፍጻሜ የለውም። የዘላለም ንጉሥ ትወልጃለሽ አለ። አሁን ስሟት ምእመናን፣ እመቤታችን ለመጀመሪያ ጊዜ አፍ አውጥታ መጽሐፍ ቅዱስ ላይ ስትናገር አሁን ልንሰማት። ቅድም ሰላም ሲላት ይህ እንዴት ያለ ምንድን ነው አለች። አሁን ግን አልቻለች፣ መናገር ጀመረች። ምን አለች? ወንድ ስለማላውቅ። እስኪ በሉ ወንድ ስለማላውቅ። የመጀመሪያ ንግግሯ መጽሐፍ ቅዱስ ላይ እመቤታችን ወንድ ስለማላውቅ እንዴት ይሆናል? እስቲ ልጠይቃችሁ፣ ድንግል ማርያም ወንድ አይታ ታውቃለች? አታውቅም? አይታም አታውቅም? ቅዱስ ዮሴፍ ወንድ ነው ሴት ነው? መልሱልኝ። ዮሴፍ ወንድ ነው ሴት ነው? ያሳደጓ ካህናት ወንዶች ናቸው ሴቶች ነው? ወንድ ስለማላውቅ ማለት ምን ማለት ነው? እንደው አይቻላቅም ነው አይደለም። አግብቶ ወልዶ የመኖር ሐሳብ በድንግል ማርያም ልብ ውስጥ የለም። እንኳን አንዳንድ ደፋሮች እንደሚሉት እንደኔና እንደናንተ አይነቱን ተራ ሰው ለመውለድ ብላ ድንግልናዋን ልታጣ ይቅርና የዘላለም ንጉሥ ትወልጃለሽ ለመንግስቱ ምን የለው ስትባል እንኳን የድንግልናይስ ነገር ብላለች። እምሃባይቱ የረከብኮ ዘከመዝ ብስራተ ቅዱስ ያዕቆብ ዘስሩግ ሲያብራራው እንዲህ አይነቱን ዜና ከየት አመጣኸው? ዘእንበለ ዘር ምድር ቶተ ወዘእንበለ ምትም ድንግል ጽንሰተ፣ ድንግል ሳትጸንስ ባል ሳታገባ መሬት ዘር ሳይዘራባት ታበቅላለች የሚል ዜና ከየት አመጣኸው ማለቷ ነው ይላል። ወንድ ስለማላውቅ እንዴት ይሆናል አለችው። አግብታ የመኖር ሐሳብ ቢኖራት የታጨችው ለማግባት አስባ በሷ ህሊና ቢሆን ኖሮ ወንድ ስለማላውቅ አትልም። እኔ ልጠይቃችሁ፣ አሁን በዚህ ዘመን ልታገቡ ወሬ ቀራችሁ እጮኛ ያላችሁ ሴቶች
መልአኩን ተውት። የሆኑ ሽማግሌ መተው ወይ የሆኑ ካህን መተው እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ቢሏችሁ ወንድ ስለማላውቅ እንዴት ይሆናል ትላላችሁ? የልጁ ስሙ ማን ነው የምትሉት አይደል? ጸጉሩን ልላጨው ወይስ አላጨው? ይሄንም ያሳስበን እንጂ መቼስ የታወቀ ነው። ወንድ ከወንድ ካልሆነ ከማን ትጸንሳለች? ከዚህ በፊት ማን ያለ ወንድ ጸንሶ አይታታቃለች? ድንግል ማርያም አግብቶ ወልዶ የመኖር ሐሳብ ስለሌላት ወንድ ስለማላውቅ እኔ ደስ የሚል ዜና ልንገራችሁ። የድንግል ማርያም ሐሳቧ ድንግል ሆኖ መኖር ነው። እግዚአብሔር ሐሳቡ ከሷ መወለድ ነው። ሁለቱንም ፈጸመው። እሱም ከሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? ይችላል አይችልም? እግዚአብሔር እናትም ድንግልም አደረጋት። እሱ አምላክም ሰውም እንደሆነው እናትም ድንግልም አደረጋት። ስለዚህ ገብርኤልን አስጨነቀች። ወንድ ስለማላውቅ እንዴት? አቤት! ቅዱስ ገብርኤል እኮ ብዙ ጥያቄ የሚወድ መልአክ አይደለም። እዚህ ሉቃስ ወንጌል ምዕራፍ 1 ላይ አይታችሁታል። ከሷ በፊት እኮ ሄዶ ያናገረው ሌላ ሰው ነበር አይደል? ዘካርያስን ሄደና ዘካርያስ ሆይ ሚስት ኤልሳቤጥ ወንድ ልጅ ይህ እንደሚሆን በምን አውቃለሁ ሲለው ይህ እስከሚፈጸም ድረስ ምን ትሆናለህ? ዲዳ ትሆናለህ። ብዙ አላስተናገደው ብራዝ እንዴት ይሆናል ሲለው ይኸው ዲዳ አረገው። ገብርኤል ብዙም ጥያቄ አለ። ለምን መሰላችሁ? ዘካርያስ እኔም አርጅቻለሁ ሚስቴም አርጅታለች ሲል እንዴ በስተርጅና ልጅ መጽሐፍ ቅዱስ ላይ የወለዱ ሰዎች አሉ የሉ? ማናማ? አብርሃምና ዘካርያስ ያውቃል ያው ይሄን ሲሰብክ የኖረ ካህን ያን በሰበከበት አፉ እንዴት አርጅተን እንወልዳለን ሲለው በል እንዳደግመው አለ። እንደው አንዳንድ ሰው ከእድሜው ጋር የማይን ነገር ሲያወራ አፉን መያዝ አምራችሁ። ገብርኤል ግን አፉን መያዝ አምሮ አፉን ያዘው ማለት ዲዳ ትሆናለህ። የተዘጋ ማህፀን እንዴት ይከፈታል ሲል ላሳይህ አለው። ማህፀን የሚዘጋ አንደበት ይዘጋል፣ ማህፀን የሚከፍት አንደበት ይከፍታል። ይኸው ልሳንን ዘግቼዋለሁ ልሳን ቆይቶ ይከፈታል። ድንግል ማርያም ግን በእውነት ይገርማል። ይህን ጥያቄ የጠየቀችው ከሷ በፊት በድንግልና ጸንሶ የወለደ የለም። ወንድ ስለማላውቅ እንዴት ይሆናል አለችው። እውነት ልንገራችሁ ቅዱስ ገብርኤል መልሱንም አያውቀውም። እንዴት በድንግልና እንደምትወልድ አያውቀውም። ስለዚህ ምን አላት? መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ያድርብሽ። የሥላሴ ሥራ ነው ባንቺ የሚሰራው። መንፈስ ቅዱስ ብሎ መንፈስ ቅዱስ፣ ልዑል ብሎ አብን፣ ኃይል ብሎ ወልድን፣ አብ ወልድ መንፈስ ቅዱስ ባንቺ ይመጣል። ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል አለ። በቃ አያውቀውም። መንፈስ ቅዱስ ነው የሚሰራው አለና እነሆ ዘመድሽ ኤልሳቤጥ ከሸመገለች ካረጀች በኋላ ጸንሳለች። መካን ትባል ለነበረችው ይህ 6 ወር ሆነው አለ። ይሄም አያስኬድም። ምክንያቱም እሷ ከባሏን የጸነሰችው ድንግል ማርያም ያለ ባል ነው ትጸንሻለሽ የተባለችው። ገብርኤል ወዲህ ቢል ወዲያ ቢል ማስረጃ ሲያጣ ምን አለ? ለእግዚአብሔር በሉ እስኪ ለእግዚአብሔር የሚሳነው የለም። አዎ ጥያቄ በጣም ሲበዛባችሁ ለእግዚአብሔር ምን የሚለው የለም ትላለህ። ጸበሉ እንዴት ያድናል? እምነቱ እንዴት ያድናል? ስጋው ደሙ እንዴት ይለወጣል? መስቀሉ እንዴት ኃይል አለው ሲሏችሁ ለእግዚአብሔር በሉ። ይሄን ካላችሁ በኋላ 3 ጥያቄ ከቀጠሉ እንደዚህ ሰዎች በእግዚአብሔር ስለማያምኑ ጊዜያችሁ እንዳታጠፉ። ለእግዚአብሔር የሚሳነው የለም ሲላት ድንግል ማርያም ጥያቄዋን አቆመች። ዓለም የሚጠብቀውን መልስ ሰጠች። እነሆኝ የጌታ ባሪያ እንደ ቃልህ ይደረግልኝ። በእውነት ይህ ቃል ለኛ ያደረገውን ተናግረን አንጨርሰው። ልንገራችሁ ምዕመናን፣ አምላክ መቼ ነው የተጸነሰው? ብዙ ሰው ድንግል ማርያም ቦታ እንደሌላት የሚሰማው አምላክ መቼ እንደተጸነሰ ስለማያስብ። አምላክ የተጸነሰው መቼ ነው? ገብርኤል መጥቶ ጸጋን የተሞላሽ ሆይ ደስ ይበልሽ ሲላት ጸንሳለች አልጸነሰች? መልሱልኝ። እሺ እነሆ ትጸንሻለች ሲላት ጸንሳለች? ይህ እንዴት ያለ ሰላምታ ነው ስትልስ? አረ ዘመድሽ ኤልሳቤጥ እኮ ከጸነሰች 6 ወር ሆናት ሲል ጸንሳለች? ምንድነው የሚጠብቀው እግዚአብሔር? እነሆኝ የጌታ ባሪያ እንደ ቃልህ። ልብ አድርጎ እግዚአብሔር የእሷን ቃል ነው የሚጠብቀው። ለሰው መዳን የአምላክ ፍቅርና የሰው ፈቃድ ያስፈልጋል። ዲቫይን ላቭና ሂውማን ዊል፣ የአምላካዊ ፈቃድና የሰው ፈቃድ ያስፈልጋል። የሱ ፍቅር የተሟላ ነው። እሱ ሁሌ እንደወደደን ነው። የኛም ፈቃድ ይሁን ብላ ያሟላችው ድንግል ማርያም ናት። ስለዚህ እግዚአብሔር ዝም ብሎ አልጀመረም። ማዳኑን ለመጀመር የእሷን ይሁንታ እየጠበቀ ነበረ። እነሆኝ የጌታ ባሪያ እንደ ቃልህ። ልክ ድንግል ማርያም ይሁንልኝ ስትል አምላክ በማህፀኗ አደረ። ይህንን ቃል ሳትናገር ምዕመናን
ለአንድ ሰዓት ዝም ብትል ኖሮ እኛም ሳንድል ለአንድ ሰዓት እንቆይ ነበር። ለአንድ ቀን ብትቆይ የአንድ ቀን ይዘገይ ነበር። ልክ ይሆንልኝ ስትል ግን እግዚአብሔር ቃሏን ተከትሎ ነው ሰው የሆነው። ልብ አድርጉ። ምናልባት ይህን ስል ትንሽ ለሷ መብት የሰጠው ለእመቤታችን ከመሰላችሁ አንዳንድ ሰው አይታወቅም። እኔ የሁለት ሰዎች ታሪክ ከመጽሐፍ ቅዱስ ላስታውሳችሁ። የመጀመሪያው ሙሴ ነው። ከኔ ጋር ናችሁ ምናምን? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ለሙሴ በሲና ተራራ ላይ ተገለጠለት። ሙሴ ሙሴ ሆይ ሂድና ሕዝቤን ከግብጽ ባርነት ነፃ አውጣ፣ ወደ ፈርዖን ሄዳ አለው። ሙሴ ጥያቄ ጠየቀ። መሄዱንስ ሄዳለሁ፣ ግን ሄጄ ስነግራቸው ማን ነው ቢሉኝ ማን ልበላቸው አለ። ጥሩ ጥያቄ ነው። ማን ላከ ቢሉኝ ሲል እኔ የአባቶች የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ፣ አነ ውእቱ አነ እኔ ነኝ አለው። መለሰለት አልመለሰለት? አንድ በል። ሁለተኛ ጥያቄ ጠየቀ ሙሴ። ጌታ ሆይ እሺ አንተስ የአባቶቻችን አምላክ ነህ፣ ግን ሄጄ ስነግራቸው ባያምኑኝስ? ምን ባይሉኝስ? እግዚአብሔር ምን አለው? በእጄ ያስከው ምንድነው አለው። በትር ነው አለው። ጣለው። በትሩ እባብ ሆነ። መልሰህ አንሳው አለው። አነሳው በትሩን። እጅህን ብብቱ ውስጥ ከተት አለው። ከተተ። አውጣው አለው። ሲያወጣው ለምጾ ነጁ። መልሰህ ከተት አለው። ከተተ። ሲያወጣው ንጹህ። ይሄ ነው መልሱ። ጥያቄው ምን ነበር? ምን ባይሉኝስ? በትሩን የጣልከው አንተ ነህ፣ እባብ ያደረኩት እኔ ነኝ። እጅህን የከተትከው አንተ ነህ፣ ለምጽ ያረኩትም ያነጻሁትም ሄደ ለህዝቡ ተናገር የማሳምናቸው አንተ ምን አስጨነቀ ማለት። ስንት ጥያቄ ተመለሰለት? ሁለት። ሙሴ ሶስተኛ ጥያቄ ጠየቀ። ጥሩ ነው ጌታ ሆይ ማን መሆንንም አውቃለሁ፣ የምታሳምናቸው አንተን አውቃለሁ፣ ግን ሄጄ ስናገር እኔ እንደምታውቀው ኮልታፋ ነኝ፣ ንግግር ብዙ አይሆንልኝም እና መናገር አልችልም፣ አንደበት የለኝም ማለት። ችግር የለውም ወንድምህ አሮን አንደበት ይሆናል፣ አሮንን አብሬ ልክልሃለሁ አለ። ስንት ጥያቄ ተመለሰለት? በሶስት ተመለሰ። በአራተኛው ሙሴ እንዳለ ታውቃላችሁ? እግዚአብሔር ወይ ከይቅርታ ጋር ሌላ ሰው ፈልጋለሁ። ስንት ጥያቄ ጠይቆ እግዚአብሔር ይህን ጊዜ ቁጣው ነደደ ይላል። አረ ሌላ ልጨምርላችሁ። ጌዲዮን የሚባል መስፍን ደግሞ አለ፣ መጽሐፈ መሳፍንት። ጌዲዮን ደግሞ ቅዱስ ሚካኤልን ልኮ እግዚአብሔር ሂድና ሕዝቤን ነፃ አውጣ ብሎሃል እግዚአብሔር አለ። ሲለው ምን አለ? አንተ የእግዚአብሔር መልአክ መሆንህን በምን አውቃለሁ? እግዚአብሔር እንደላከ በምን አውቃለሁ? ስለዚህ መስዋዕት አቀርባለሁ፣ እሳት ከሰማይ ወርዶ መስዋዕቱን ከበላው አንተ የእግዚአብሔር መልአክ ነህ፣ አለዚያ አላቅም። ስለዚህ መስዋዕቱን እስካቀርብ ድረስ ከዚህ ጋር እንዳትላወስ አለው ይላል። ማንን ነው እንዳትላወስ የሚለው? ቅዱስ ሚካኤል። በረከቱ ይደርብን። እሺ ብሎ ቆመ ሚካኤል። የዋህ አይደለ? እሺ ብሎ ቆመ። ከዛ አቀረበ፣ እሳት ከሰማይ ወርዶ መስዋዕቱን በላው። በል ጌዲዮን አሁን የእግዚአብሔር መልአክ መሆኔን አውቃል፣ ሂድና ህዝቡን ነፃ አውጣ ሲለው ምን እንዳለ ታውቃላችሁ? በእኔ ነፃ እንደሚያወጣስ በምን አውቃለሁ? ስለዚህ የበግ ፀጉር የበግ ቆዳ አምጥቼ አነጥፋለሁ መሬት ላይ፣ ሌላው ቦታ ሲዘንብ እሱ ላይ ደረቅ ይሁን፣ እሱ ላይ ደግሞ ደረቅ ሲሆን ሌላው ላይ ይዝነብ። ያኔ እግዚአብሔር ህዝቡን በእኔ እንደሚያወጣው ቃለው ተደረገለት። ድንግል ማርያም አምላክን በድንግልና ጸንሰሽ ተወልጃለሽ ስትባል እዚህ ጋር ዝናብ ይዝነብና እዛ ጋር ደረቅ ይሁን ብላለች። እነሆኝ የጌታ ባሪያ እንደ ቃልህ። ይገርማቸዋል። ይህንን ቃል እስክትናገር ሰውም እግዚአብሔርም እየጠበቀ ነበር። ሲኦል ውስጥ ያሉ ነፍሳት ሳይቀሩ ይሁንልኝ የሚል ቃሏን ይጠብቁ ነበር። እንደውም ቢታያቸው ገብርኤል ቆሞ ሲያበስራት ሲኦል ነው ቢያዩ ይላል አንዱ ባለቅኔ። ሲኦል ነው ቢያዩ እሺ በይ እያሉ ይጮሁ ነበር። አንቺ እመቤት ሆይ ይላል ቅዱስ አምብሮስ ደግሞ ድንግል ሆይ እግዚአብሔር በደሙ ሊገዛን እያናገረሽ ነውና እባክሽን ቶሎ መልስ ስጪ፣ እባክሽን አትዘግይ ይላል። ድንግል ማርያም የሰው ልጅ ድህነት በሷ ምክንያት እንዲዘገይ ስላልፈለገች እግዚአብሔር ለኛ ራሱን እንዲሰጥ እመቤታችን ቀድማ ራሷን ለእግዚአብሔር ሰጠች። እነሆኝ የጌታ ባሪያ እንደ ቃል ልክ እንደ ቃል ይሁንልኝ ስትል እግዚአብሔር በብሩህ ደመና ተጭኖ መጥቶ ከሰማያት ወርዶ በማህፀኗ አደረ። የሁላችን መዳን የዛን ጊዜ ተጀመረ። ክብር ምስጋና ይድረሳት እመቤታችን። ስለዚህ እመቤታችን በእኛ መዳን ድርሻ አላት የላትም? አላት። 3 ዓመት ከመንፈቅስ በ16 ዓመት እድሜዋ እሷ ህፃን ሆና ህፃን ታቅፋ በግብጽ በረሃ አልተንከራተተች? እኛን የማዳን ስራውን ሳይሰራ በሄሮድስ ሰይፍ እንዳይሞት ማለት ተንከራታለች። ከሁሉ ዓርብ ዕለት ሲሰቀልም
ከመስቀሉ ስር ነበረች እመቤታችን። ይኸውላችሁ ይሄ ነው እኛን ኦርቶዶክሳውያንን ከሌሎች ሰዎች ጋር ማያገባባን። ልጇ ተሰቀለ እንጂ እሷ ምን ሆነች የሚሉ ሰዎች አሉ። እስቲ እዚህ መሃል እናቶች አላችሁ፣ አንድ ልጅ ሆዱን እንኳን ሲያመው የምትጨነቀው ማን ናት? አንድ ልጅ 6666 ጊዜ ሲገረፍ እናት ምን ይሰማል? ጌታ እኮ የተገረፈው እኛ ለቡሄ በመናጫው ጅራፍ አይደለም። ክርስቶስ የተገረፈው እላዩ ላይ ሚስማሮች አሉት፣ የሾሉ አጥንቶች ያሉት መግረፊያ ነው ሮማውያን የሚገርፉበት። ያ መግረፊያ ስጋው ላይ ካረፈ በኋላ ሲነሳ ስጋውን እየነጨ ነው የሚነሳው እና ስጋውን ከመግረፊያው ላይ አራግፈው ነው ድጋሚ የሚገርፉት። ይህ ሲሆን ቆማ እመቤታችን ተመልክታለች። ቅዱስ ዮሐንስ ዘደማስቆ ምን ይላል? ድንግል ማርያም ስትወልድ አላማጠችም፣ ምጥ አላየችም። ስትወልድ ያላማጠችውን ምጥ ግን ዓርብ ዕለት አምጣዋለች። ተጨንቃለች። እያንዳንዱ እሱ ላይ ያረፈው ጅራፍ የሷ የልቧ ቁስል ነበር። በአንቺ በነፍስሽ ሰይፍ ያልፋል ብሎ አረጋዊው ስምዖን ትንቢት ነግሯት ነበረ። በነፍሷ ሰይፍ ያለፈው ልጇ ሲሰቀል ቆማ ያየች ቀን እና ልጇ ተሰቀለ እንጂ እሷ ምን ሆነች የሚሉ ሰዎች እግዚአብሔር ልቡና ይስጣቸው። አዎ ሰው ናት ይሉን የለ? አዎ ሰው ናት በተፈጥሮ። እንደ ሰው ምን ይሰማታል ልጇ እንደዛ ሲሰቃይ? ለኛ አምላካችን ነው፣ ለሷ እኮ ልጇም ነው፣ አምላኳ ብቻ አይደለም። የመጀመሪያው እጆቹን ይዛ ሲድህ የመራችው ልጇ እጆቹን በሚስማር ሲቸነከር አይታለች። ድንግልናዊ ወተቷን ያጠባችው ልጇ ሐሞትና ከርቤ ሲጠጣ አይታለች። ደሙ እንደ ውሃ ሲፈስ አይታለች። እመቤታችን እንደሷ ያዘነ እንደ ክርስቶስ የተሰቃየ እንደሷም ያዘነ። ስለዚህ እመቤታችን በእኛ መዳን ድርሻ አላት የላትም? ይህንን በልቡናችን ይሳልብን። እንደውም አባቶቻችን ሲጨፍንም ሲገልጥ ይላሉ፣ ሲወለድም መጀመሪያ ያየው እሷን ነው። ከመሞቱ በፊት እነኋት እናት እነሆ ልጅሽ አለ። ከዛ አባቶይ ነፍሴን አደራ ሰጣለሁ ብሎ ሄደ። ሲመጣም ሲሄድም ሲጨፍንም ሲገልጥም ያየው እሷን ነው ይላሉ። እመቤታችን ይሁንልኝ ብላ ያስጀመረችውን የሰው ልጅን ድህነት መስቀል ላይ እስኪያሰናብታት ቆማ ተመልክታለች። ወላዲተ አምላክ በእኛ መዳን በመላው የክርስቶስ የማዳን ስራ ውስጥ አብራ ነበረች። ይህንን በልቡናችን ይሳልብን። ሁለተኛም የምናየው የመጨረሻ ድንግል ማርያም ቅድስት የሆነችው አምላክን ከወለደች በኋላ አይደለም። አምላክን ለመውለድ ያበቃት ምን ሆና መገኘቷ። የሚገርም እኮ ነው። እግዚአብሔር ከሰው ሁሉ መርጦ ከሷ እንዲወለድ ያደረገ ነገር ምንድነው? ይህንን የሚያውቀው እግዚአብሔር ነው። እኔ ትሕትናዋን ብቻ ልንገራችሁና ወርዳለሁ። እንደ ድንግል ማርያም ትሁት ሰው የለም በምድር ላይ። በምን አወቅን? እንደሷ ክቡር የሆነ ፍጡር አለ? ለምን? እንደሷ ትሁት ስለሌለ ነው። ራሱን ዝቅ የሚያደርግ ምን ይላል? ከፍ ይላል። ራሱን በጣም ዝቅ ያደረገ በጣም ምን ይላል? እንደ ድንግል ማርያም ዝቅ ያደረገ የለም። ራሱ ትሕትናዋ የልቧን ቅድም አይተናል። ከንግግሯ ይጀምራል። ገብርኤል መጥቶ ትጸንሻለሽ ትወልጃለሽ ሲላት ምን አለች? እነሆኝ የጌታ ባሪያ እንደ ቃልህ። ከኔ ጋር ናችሁ? ገብርኤል ያላት የጌታ ምን ትሆኛለሽ ነው ያላት። እነሆኝ የጌታ እናቱ ብትል ምን ችግር አለ? እሷ ግን እነሆኝ የጌታ ባሪያው። እግዚአብሔር ባሪያው ስትሆን እናቱ አደረጋት። እሷ ደግሞ እናቱ ስትሆን ራሷን ባሪያ ብላ ጠራች። እንዛ አመቱ እሞረሰያ ይላል ቅዱስ ያሬድ። ባሪያው ስትሆን እናቱ አረጋት። እሷ ግን እናቱ ነኝ አላለች፣ ባሪያው። አንዴ እንዳይመስላችሁ ከጸነሰች በኋላስ ስትጸልይ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር የምኑን መዋረድ። አይገርምም? ጸንሰዋለች እኮ እናቱ ብትል ምን አለ? ተረጋግጧል እኮ በቃ 6 ወር ነው። እመቤታችን ግን አንድ የትዕቢት ቃል ካፏ አልወጣም። ገብርኤል ካመሰገናት በኋላስ ምን አደረገች? በዚያ ወራት ተነስታ ማርያም ወደ ተራራማው ወደ ኤፍሬም ሀገር ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት ይላል። አምላክን በማህፀኗ ይዛ ዘመን ልትጠይቅ ወጣች። አምላክን በማህፀኗ ይዛ። አሁን ምዕመናንኛ ሎተሪ ቢደርሰን ዘመድ እንጠይቃለን። እንደውም እስከዛሬ የጠየቅነው ይቆጨናል። አንዲት ሴት እንደው ልጅሽ ጠቅላይ ሚኒስትር ሆኗል ብትባል ዘመድ ትጠይቃለች? አትጠይቅ። እነሱ ይምጡ እንጂ ያልሄድም ነው የምትለው። ድንግል ማርያም እኮ የጸነሰችው ማንን ነው? አምላክን ነው። ትሕትናዋን ስንናገር በነገራችን ላይ ልዕልናዋን ማሰብ አለባችሁ።
አንዳንድ ሰዎች በቃ ወለደችው አበቃ ምንድነው ቢግ ዲል አይደለም ምን አይደል ከዚህ በላይ ቢግ ዲል ምን አለ አምላኩን ወልዶ የሚያቅሰው ታውቃላችሁ ከኔ ጋር ናችሁ ቁጭ በሉ ባካችሁ አምላኩን ወልዶ የሚያውቀው ታውቃላችሁ የለም አይደል ከሷም በፊት ሰው እንደ ቅዱስ ጊዮርጊስ ሰማዕት መሆን ይችላል አይችልም እንደ አቡነ ተክለ ሃይማኖት ጻድቅ መሆን ይችላል አይችልም ድንግል ማርያምን መሆን ግን አይችልም አንዴ የተፈጸመ ነገር ይህንን ክብር ይዛ ግን የሁላችንም ፈጣሪ ልብ አድርጉ አቅፋ ያሳደገች ያጠባችው አባት ሆይ የዕለት እንጀራችንን ስጠን ለምንለው አምላክ እኮ የዕለት እንጀራውን የሰጠችው ድንግል ማርያም ያጠባችው ያሳደገችው ባለቀሰ ጊዜ በቤተልሔም ግርግም ውስጥ በግዘ ሕፃናት እንደ ሕፃናት እንባውን አፈሰሰ ባለቀሰ ጊዜ እንባውን የጠረገችው ማን ነች የክርስቶስን እንባ ባበሰችበት እጇ የሁላችን እንባ ታበሰች አምላክን ማባበል እንዴት ያለ ጸጋ ምን ብላ አስተኛችው ይላል ቅዱስ ኤፍሬም ሶርያዊ ሕፃናትን ወላጆች እናቶች ልጆቻቸውን ሲያስተኙ እሹሩሩ ብለው ነው የሚያስተኙት አንቺ ልጅሽን ምን ብለሽ አስተኛሽው ቅዱስ 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 ይያሉ መላእክት የሚዘምሩለት ልጅሽን ምን ብለሽ አስተኛሽው የማይተኛውን አምላክ ምን ብለሽ አስተኛሽው የሷ ክብር እኮ የተለየ ነው ይህን ክብር ይዛ ግን አንድ የትዕቢት ንግግር የለባት ትገርማል እኔ እኮ አሁን አንዳንድ ሰዎች በዘመናችን ምንድነው ድንግል ማርያም እኮ እኛም በዛ ዘመን ብንኖር እንወልደው ነበር የሚሉ ደፋሮች እሷ ግን አንቺን የምትወልጂው እየተባለች እነሆ የጌታ ባሪያ እንደቃልህ ራስ ኤልሳቤጥን ሄዳ ተሳለመቻት ቀላል መንገድ እንዳይመስላችሁ 130 ኪሎ ሜትር ከገሊላ ናዝሬት እስከ አይነከርም ኤልሳቤጥን ለመጠየቅ 130 ኪሎ ሜትር ብቻዋን አጃቢ ሳትፈልግ በጣም ይገርማል ንግስት እኮ ነች ታቦት ናት በውስጧ እኮ እግዚአብሔር ነው ያለው ብቻዋን እየበረረች ፈጥና ወጣች ፈጣን ደመና አይደለች አፍጣኒ ተረዴት አይደለች ፈጥና ወደ ኤልሳቤጥ ቤት ገባች ኤልሳቤጥም ይላል የማርያምን ሰላምታ በሰማች ጊዜ መንፈስ ቅዱስ ሞላባት ይላል ምን ሞላባት ይገርማል እዚህ የምታዩቸው ካህናት ሜሮን ቀብተው ነው መንፈስ ቅዱስ ስንጠመቅ የሚሰጡን የሚያሳድሩብን ሊቃነ ጳጳሳት እጃቸውን ጭነው ነው መንፈስ ቅዱስ የሚያሳድሩት ድንግል ማርያም እንደ ካህናቱ ሜሮን ሳትቀባ እንደ ጳጳሳቱ እጇን ሳትጭን በሰላምታዋ ብቻ በኤልሳቤጥ ላይ መንፈስ ቅዱስ ሞላችባት ወደ ኤልሳቤጥ ቤት የመጣች ድንግል ማርያም ወደ ሁላችን ቤት ትምጣለ አመስግኗት በሉ አይገርማችሁም ገና ስትመጣ እኮ ድምጿን ስትሰማ ምን ሞላባት አይሰማም እመቤታችን ድምጿን ታሰማል ድምጿ ምን ይሞላል መንፈስ ቅዱስ ይሞላል ድምጿን መስማት ብቻ ምን ብላ ይሆን እንደው እንዴት አመሻችሁ ብላ ይሆን እንዴት ዋላችሁ ብላ ይሆን አናቅ ብቻ ድምጿ መንፈስ ቅዱስ ይሞላል ኤልሳቤጥ በሰማች ጊዜ መንፈስ ቅዱስ ሞላባት በታላቅ ድምጽ ጮኸች ይላል አንቺ ከሴቶች ተለይተሽ የተባረክሽ ነሽ የማህፀንሽም ፍሬ የተባረ ሰው መንፈስ ቅዱስ ሲሞላበት እመቤታችንን ነው የሚያመሰግነው መንፈስ ቅዱስ ሲሞላበት ከግድግዳ ጋር አይጋጭም መንፈስ ቅዱስ ሲሞላበት አይንፈራፈርም መንፈስ ቅዱስ የሞላበት ውዳሴ ማርያም ነው የሚጮኸው በሉ እስኪ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ የማህፀንሽም ፍሬ የተባረክ ቅድም ይሄንን እኮ ሰምተነው ነበር አንቺ የተባረክሽ ነሽ ያላት የለም ድንግል ማርያም ማን ያላት ቅዱስ ገብርኤል አንቺ የተባረክሽ ነሽ ብሎ ነበር ኤልሳቤጥ ደግሞ ጨመረችበትና የማህፀንሽም ፍሬ አያችሁ አሁን አንዳንድ ሰው አባታችን ሆይ ብለን እመቤታችን ሆይ እንላለን አይደል ለምን እመቤታችን ሆይ ትላላችሁ አባታችን ሆይ በሉ አለ እንጂ እመቤታችን ሆይ በሉ አለ ይላል ጌታ አባታችን ሆይ በሉ አለ እንጂ አባታችን ሆይ ካላችሁ በኋላ ምንም ትንፍሽ እንዳትሉ ብሎ አላለም የጸሎት መጀመሪያ እንጂ መዝጊያ አይደለም ሁለተኛ እመቤታችን ሆይ የምንለው ከራሳችን አይደለም አባቶቻችን ሊያመሰግኑ አፈለጉና ድንግል ማርያምን ምስጋናቸው አነሰባቸው ስለዚህ የራሳቸውን ምስጋና ተውና ምን አሉ መሰላችሁ እመቤታችን ቅድስት ድንግል ማርያም ሆይ በማን ሰላምታ በመልአኩ ይቅርብሽኛል እግዚአብሔር ልኮት ገብርኤል ባመሰገነች ሰላምታ ምን እንልሻል አሁን ይህን ሰላምታ አንተ አልካት አላልካት ድንግል ማርያም ይጨምርላን ነገር አለ ኦሬዲ ገብርኤል እኮ ብሏል ብትላት ይሻላል መልአክ ቅዱስ ቅዱስ ሲሉ አይተን አይደል እግዚአብሔርን ቅዱስ ቅዱስ ምንለው
ገብርኤል የተባረክሽ ነሽ ሲል አይተንም እንላለን። ፈቃድ በሰማይ እንደሆነች እንዲሁም መላእክት ያደረጉትን ማመሳሰል የኛ ስራ ነው። ያመሰገኑትን እንደግማለን። ስለዚህ ገብርኤል ሲል ሰምተን ነው ያለ። ግን እኔ አሁን እዚህ መሃል አባታችን ሆይ ተብሎ እመቤታችን ሆይ ሲባል ከእግዚአብሔር ጋር የሚጋፋ ለሚመስለው ሰው ኤልሳቤጥ አስተማረች። አንቺ የተባረክሽ ነሽ፣ የማህፀንሽን ፍሬ እናትና ልጅን አብራ መሰገነች። አያችሁ? በሉ እስኪ አንቺ የተባረክሽ ነሽ፣ የማህፀንሽን ፍሬ ሁለቱ አብረው ይመሰገናሉ አይመሰገኑ? ይመሰገናሉ። እመቤታችን ምን እንዳለች ታውቃላችሁ? በአንድ ገብርኤል በመልአኩና በአንዲት ኤልሳቤጥ ብቻ ተመስግኛ ልቀርብ አለች። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ክብርት ይሉኛል ያመሰግኑኛል አለች። እነሆ ከዛሬ ጀምሮ ትውልድ ሁሉ ምን ይሉኛል? ይበሉኝ ነው ያለችው። ይሉኛል አለች። ይሉኛል ነው ያለችው አይደል? ይበሉኛል አለች። እሷ ምስጋና ፈልጋ አታውቅም። ይሉኛል ነው ያለችው። ምን መሰላችሁ ምዕመናን? እዛ ኤልሳቤጥ ቤት ውስጥ ሆና አይነ ከርም ውስጥ ቆማ ዛሬ እንደምናመሰግናት ታያት ከሩቅ። የቡልቡላ ምዕመናን አሁን እልል ስትሉ ኤልሳቤጥ ቤት ቆማ ድንግል ማርያም እያየቻችሁ ነው። እስቲ እሷ እንደምታየው አድርጋችሁ እልል በሉ። አየችው ይህንን እልልታ። ይሄ ለኔ ነው በእውነት ለሷ አይመስለኝም። ትውልድ ሁሉ ምን ይሉኛል? አሁን ዛሬ የማያመሰግኑ ሰዎች አሉ የሉ? ታዲያ ትውልድ ሁሉ ብላ የለ ወይ? ምን ነው አልተፈጸመም ወይ ካላችሁ ትውልድ ሁሉ አለች እንጂ ሰው ሁሉ ብላለች። ኤቭሪ ጀነሬሽን ያለችው ከዚህ ትውልድ አንድ ሰው ቢያመሰግናት ይበቃል። እኛን ከሚያመሰግኑት ጋር የቆጠረን አምላክ ክብር ምስጋና ይድረሰው ሆነ እና አንቺ የተባረክሽ ነሽ፣ የማህፀንሽን ፍሬ የጌታዬ እናት አለች። የምን እናት? ያክስቷ ልጅ እኮ ነች። ደህና ነሽ ማርያም አላለች። የምን እናት? ድንግል ማርያም ክርስቶስን ከጸነሰች በኋላ በስሙ አትጠራም። ዝም ብሎ ዘንጥሎ ማርያም አይባል። መላእክትም አጠራራቸውን ቀየሩ እኮ። ልክ ከጸነሰች በኋላ ማርያም ወይ አትፍሪ ሲል የነበረው ገብርኤል ከጸነሰች በኋላ ግን ሕፃኑንና እናቱን ይዘህ ይላል። ምኑን ይዘህ? እናቱ ነው ስሟ። ዝም ብሎ ማርያም አይባል። እናቱ ነው። አትዳፈሩ በሆነ ዝም ብሎ ማርያም አይባል። የጌታዬ እናት አለች። ዘመዷ እኮ ነች። አይደለም እንዲሩቅ ሆነን የሥጋ ዘመዳችን ብትሆን እንኳን ድንግል ማርያምን በስሟ እንጠራት። የጌታዬ እናት ወደኔ ትመጪ ዘንድ እኔ ማነኝ አለች። ምንትኑ አነ ከመትምጪ ሀቤ ሙለ እግዚእ። የጌታዬ እናት አንቺ ወደኔ ልትመጪ እኔ ማነኝ አለች። አይገርም? ኤልሳቤጥ እኔ ማነኝ የሚያስብል ማንነት አላት እንዴ? ቅድስት እኮ ነች ኤልሳቤጥ። ኤልሳቤጥና ዘካርያስ በእግዚአብሔር ፊት ጻድቃን ነበሩ ይላል። ጻድቃን እንኳን ሲያዩት እኔ ማነኝ ይላሉ። ለምን? የቅዱሳን ቅድስና ከሷ ጋር ሲተያይ አይደራረስም። እኔ ማነኝ አለች። ይኸውላችሁ ኤልሳቤጥን እንዲያናገራት በላይዋ ላይ ምን ሞልቶባት ነው? ይኸውልህ መንፈስ ቅዱስ ሲሞላብህ እኔ ማነኝ ድንግል ማርያምን ስሟን ልጠራ ትላለህ። መንፈስ ቅዱስ ሲርቅ ደግሞ ድንግል ማርያም ማናት ትላለህ። መንፈስ ቅዱስ የራቃቸው ሰዎች ማናት ይላሉ። አቤት በሰማይ ማን እንደሆነች ለማየት ይርዳቸው እግዚአብሔር። ኤልሳቤጥ ግን መንፈስ ቅዱስ ሞላባት፣ ዝምድናው ረሳችው። እኔ ማነኝ አንቺ ወደኔ ልትመጪ? ዘመድ አይደለሽ ወይ? ለምን መጠየቅ አለብሽ? ምን ነው ጠፋሽ? አይደለም እኔ ማነኝ አንቺ ወደኔ ልትመጪ? የሰላምታሽ ድምጽ በጆሮዬ በገባ ጊዜ ጽንሱ በማህፀኔ በደስታ ዘለለ። ዮሐንስ ውስጥ ሆኖ ዘለለ። አይገርማችሁ? ሆድ ውስጥ ያለ ሕፃን ኖር ብሎ የተቀበላት እንግዳ እኮ ድንግል ማርያም ብቻ ነች። ኖር ብሎ ተነሳ። አይወጣ ነገር ገና 3 ወር ይቀረዋል። የ6 ወር ጽንስ ነው። ሆድ ውስጥ ሆኖ የእናቱን ሆድ አንኳኳ። ውስጥ ሆኖ አንደበት የለውም፣ ግን እናቱን አስጨነቃት። እናቱ ጮሃ ተናገረች። የሰላምታሽ ድምጽ በጆሮዬ ቢገባ ጽንሱ በማህፀኔ በደስታ ምን አለ? ዘለለ። ዮሐንስ ድምጿን ሰምቶ ሆድ ውስጥ ሆኖ ሰምቶ ተንቀሳቀሰ። ሆድ ውስጥ ያለ ሕፃን የሚበልጣቸው ሰዎች አሉ። አሁን ዛሬ ድንግል ማርያምን ማክበር የሚከብዳቸው ሆድ ውስጥ ያለ ሕፃን እንዴት ይበልጣል? ውስጥ ሆኖ መታ የእናቱን በር አንኳኳ፣ ተንቀሳቀሰ። ቅዱስ ያሬድ ሰገደ ብሎ ተርጉሞታል። አሁን ምናልባት ይህን ስናገር እዚህ መሃል እናት ሆናችሁ የምታውቁ ሰዎች 6 ወር የሞላው ሕፃን ሆዳችሁ እስካለ
ጽንሱ ሲዘል ይታወቃቸዋል አይታወቃቸው? ይታወቃል አይደል? ታዲያ ምንድነው የሁሉ ልልታ? ማንኛውም ኃጢያተኛ ሴት ራሱ ሆዷ ውስጥ ሲንቀሳቀስ ታውቃለች። ሲዘል ልጁ ታውቃለች አታውቅ? ግን አንዲት ሴት ልጁ በደስታ ይዘል በሐዘን ይዝለል ታውቃለች? የትኛው አልትራሳውንድ ነው ዛሬ ልጅሽ ፈገግ ብሏል የሚላል? የለም። ጽንሱ ዘለለ አይደለም ያችሁ፣ ጽንሱ በማህፀኔ በምን ዘለለ? ዮሐንስን ያስደሰተች ማምላክ ሁላችንን ደስ ታሰኘን በእውነት። አው ድምጿ ሐዘን ያስረሳል ለካ። ደስ አለው በቃ። የሷን ድምጽ ቅድም መመሩ ከኔ ቀድሞ ያስተማሩት አይኖቼ ማዳንን አይተዋልና ባሪያህን አሰናብተዋል ስምዖን ሲሉ ነበር። እሱ አይኑ ማዳን ስላየ ነው። ዮሐንስ ደግሞ ጆሮ የእናቱን ድምጽ ስለሰማ ከዛ በኋላ በረሃ ሸሸ፣ መነነ። የሷን ድምጽ የሰሙ ሰዎች ዓለም ያስጠላቸዋል፣ ምናኔ ያምራቸዋል። እና አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው፣ የጌታዬ እናት ወደኔ ልትመጪ እኔ ማን ነኝ? የሰላምታሽ ድምጽ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ዘለ ብላ አመሰገነቻት። አንድ ሁለት ነገር ነግሬያቸው አበቃለሁ ምዕመናን። አሁን ዛሬ ቤታችን ያረፈችበት ቀን ነው። ቅድም ወንድምቶቻችን ሞት ለሚሞት ሰው ይገባል፣ ሞታ ለማርያም ያጽር ለኩሉ፣ የማርያም ሞት ግን ሁሉን ያስገርማል ሲሉ ነበር። የእመቤታችን ሞት ለምንድን ነው የሚገርመው? እንኳን እሷ ልጇስ ሞቶ የለ ሞቷል። ግን እሱ የሞተው ለማን ነው? ዓለምን ለማዳን ነው። እሱ የሞተው የማንን ሞት ነው? እሷ የእኛን ሁሉ ሞት ሳትሞት ኃጢአትም ሳትሰራ መሞቷን ስናስብ ይገርመናል፣ በጣም ይገርመናል። በደል ያልተገኘባት ለምን መሰላችሁ? የድንግል ማርያም ሞት የሚገርመን ሞት ወደ እሷ ሲመጣ የሆነውን ቅዱስ ያዕቆብ ዘስሩግ ተናግሯል። ሞት የተፈረካከሰው የተዋረደው በማህፀኗ ፍሬ ነው አይደል? ሞት የሞተው በክርስቶስ ነው። ዓርብ ዕለት ነው። ልጇ ነው ሞትን ያዋረደው። ስለዚህ ሞት ወደ ሕይወት እናት ወደ ድንግል ማርያም ሊመጣ ሲል ፈራ ይላል። በዚህ ቤተሰብ ምን እንደደረሰበት ያውቃል። ከዚህ በፊት ክርስቶስን አገኘው ብሎ ውጣለው ብሎ መጥቶ መስቀሉ ላይ አስጨንቆ ሞትን ድል ነስቶ ሕይወትን ለሁላችን ሰጥቶናል አይደል? ስለዚህ አሁን የሕይወት እናት ስትሞት አይገርም? ሕይወትን ወልዳ መሞቷ በጣም ይደንቃል። ወደሷ ሲመጣ ቅድም አስተርእዮ በሰማይ ኮነ እያሉ ሲዘምሩ ነበር። የዛሬው ዕለት እመቤታችን ስጋዋና ነፍሷ ሲለያይ ያ እግዚአብሔርን የሚያከብር ነፍሷ ወደ እግዚአብሔር ሲወሰድ ሐዋርያት በምድር አዝነዋል፣ በሰማይ ግን ደስታ ነበረ። በሰማይ ምን ነበረ? ደስታ ነበረ። ለምን? እመቤታችን ነፍሷ ከስጋዋ ተለይታ ነፍሷ ወደ ሰማይ ሄደችው እኮ ወደ ልጇ ሄደችው አይደል? ወደ ማን ነው? ወደ ልጇ። እኛ የሚገርመን በእውነት በሰማይ እንዴት ይሆን የተደረገላት አቀባበል? መላእክት ምን ብለው ይሆን? ገብርኤል እዚህ ጸጋን የተሞላሽ ሆይ ምን ይበልሽ ብሎ ነበር። ወደ ሰማይ ስትመጣ ገብርኤል ምን ብሎ ዘምሮ ይሆን? በእውነት ኤልሳቤጥ ወደ እኔ ትመጪ ዘንድ እንዴት ይሆናል ብላ ይሆን? የሰማይ ቅዱሳን ህብረት እንዴት ነው የተቀበሏት ድንግል ማርያም? በእውነት እመቤታችን ፍቅሯን በሁላችን ልብ ትሳልበት። አባቶቻችን ሁሉ ነገር ውስጥ እመቤታችን አለች። እቺን ነግሬያችሁ ላብቅ። ልጅ ሲወለድ ምን እየተባለ ነው የተወለዳችሁ? ቀረ እንዴ? ማርያም ማለት ልክ ልንጠይቃት ልክ ስትወልድ ደግሞ ስሟ ይቀየርና የምን አራስ ትሆናለች? የማርያም አራስ። ስትጠይቁ ደግሞ ሄዳችሁ እንኳን ምን ትመልሳለች? ማርያም ታኖርሽ አይደል? ምን አገናኘው ይላል። አሁን አንዳንድ ሰው ምን አገናኘው እንኳን ማርያም ማረች ጽንስና ድንግል ማርያምን አንዳንድ ሆስፒታል ውስጥ ስለ ማርያም ሲያዩ አንዳንድ ሰዎች ምን አገናኛው ከሷ ጋር ይላሉ። ጽንስና እመቤታችንን የማያገናኛቸው መጽሐፍ ቅዱስ ነው። የሰላምታሽ ድምጽ በጆሮዬ በገባ ጊዜ ጽንሱ በማህፀኔ በደስታ ዘለለ። የሷ ስም ሲነሳ ጽንስ የሆነ ነገር እንደሚሆን ያየነው መጽሐፍ ቅዱስ ላይ ነው። ስለዚህ ማርያም ማርያም ብለን ተወልደናል። ገና እስከ ምጽአት ድረስ ማርያም ማርያም እያልን እንወልዳለን። እግዚአብሔር ክብር ምስጋና ይድረሰው። ምን እናድርግ እንግዲህ ተጽፎ ያገኘነው ነው እንደግመው። የሰላምታች ድምጽ በጆሮዬ ምን ባለ ጊዜ ትልቁ አዋላጅ እመቤታችን ነች። እና ሁሉ ነገሩስ ማርያም። ልጆችም ስንሯሯጥ ድሮ የምን መንገድ ስጠኝ ነበር ምን አቤት ጥቁር ነገር ሰውነታችን ላይ ሲወጣስ ይገርማችኋል። አንዱ ሰውዬ መረረው። እንዴ ምንድነው አለ።
ልጅ ተወለደ ማርያም ሩታ ሆነ ማርያም አልበዛም ወይ አላቸው። አንድ አባት ጋር ሄዱ ሲላቸው እኛ አባት በእውነት አባቶቻችን መልስ ያውቃሉና ብርቱካን የተቀመጠ ብርቱካን ቤት ውስጥ እስቲ ያን ብርቱካን አቀብለኝ አሉ። እሺ አለና ሰጣቸው። ላጡና ጥርግ አድርገው በሉ። አይኑ እያየ ልጁ ማለት እንደው አንድ አንጓውን እንኳን ይሰጡኛል ብሎ ሲጠብቅ የለም። ጥርግ አድርገው በሉና ልጣጩን እንካጣለው አሉት። እሺ ብሎ እየተበሳጨው ወረወረው። እኔም ምን አሉት አሁን የበላውት ብርቱካን ይጣፍጣል አይጣፍጥም አሉት። ደሙ ፈላ። እንዴ እኔ ይጣፍጥ አይጣፍጥ እኔ ምን አውቃለሁ አለ። ለምን አታውቅም አሉት። አልቀመስኩትም አለ። የድንግል ማርያምን ፍቅሯን ካልቀመስከው አታውቀውም ማለት። ምእመናን ጥቅሱ ሊጠፋን ይችላል። ብዙ እናቶች ድንግል ማርያም ታማልዳለች ወይ ይሄው ዮሐንስ ወንጌል ምዕራፍ 2 ላይ እንኳን ማልዳለች ብለው ጥቅስ ማሳየት አይችሉም። በእሷ ምልጃ የዳነ ቁስላቸው ገልጠው ማሳየት ለምልጃዋ ምስክሮቹ እኛ ነን። ከመጽሐፍ አይደለም ያገኘነው። እመቤታችን ለማማለዷ ቆመን መሄዳችን ምስክር የሆነ በጣም ብዙ ሰዎች አሉ። አባቶቻችን ያስተማሩን ነው። አባ ጊዮርጊስ ዘጋስጫለውን ነግሬያችሁ ልውረድ። ከኔ ጋር ናችሁ? እዚህ መሃል በእውነት ይህን ትምህርት ሰዎች አንድ ጸሎት እንድትጸልዩ እመክራችኋለሁ። አርጋኖነ ድንግል ወይም አርጋኖን የሚባል እስቲ አርጋኖን በሉ። ይኸውላችሁ በጣም ጥልቅ የጸሎት መጽሐፍ ነው። እንደው ለግርማ ሞገስ ለምናምን ለቡዳ አልጋ ላይ ለሚሸና የሚባል መጽሐፍ የለም በቤተክርስቲያን። እሺ እሱ ጥንቆላ ነው። በቤተክርስቲያናችን ያለው መጽሐፍ ውዳሴ ማርያም፣ ዳዊት፣ አርጋኖን። እስቲ አርጋኖን በሉ። አባ ጊዮርጊስ ነው የደረሰው። በጣም ፍቅሯን ያሳድራል በእውነት። እዚህ መሃል ሁለት አይነት ሰው አለ። አንዳንዱ ሰው እኔ ይቅርታ አድርጉልኝ አልጠላትም ግን ብዙም አይገባኝም የድንግል ማርያም ነገር የሚላል። እንዲህ ለምትሉ ሰዎች እግዚአብሔር ፍቅሯን ይጨምርልን፣ ለሁላችን ይጨምርልን። ኤልሳቤጥ ያመሰገነችው ምን ሞልቶባት ነው? ስለዚህ መንፈስ ቅዱስ ካልሞላበት እሷ ነገር አይመጣም። ትሁት መሆን አለብህ። እታች ያለ ነገር ለማየት ማጎንበስ ያስፈልጋል። በጣም ትሁት ስለሆነች እመቤታችን ዝቅ ካላልክ አታያትም። ትዕቢተኛ ከሆንክማ አትመጣለህ። ሁለተኛው ደግሞ አይ እኔ ድንግል ማርያምን በጣም መውደዴ እንደውም በስቶብኝ ክርስቶስ ቅር እንዳይለው ለሷ ፍቅር አብዝቼ ብሎ ደግሞ የሚጨንቀው ሰው አለ። እንደዚህ ካላችሁ እንዳትጨነቁ። የፈለገ ብንወዳት ልጇ ከወደዳት በላይ ልንወዳት እንችላለን። እርሷን መውደድ ጥፋት ከሆነ የመጀመሪያ ወዳጇ ማን ነው? ልጇ ነው። እና አባ ጊዮርጊስ ይገርማቸዋል በጣም እመቤታችንን ይወዳታል። አርጋኖነ ድንግልን የጻፈ ነውና በሕይወት ዘመኑ አጼ ዳዊት የተባለ ንጉስ አሳስሮት ከ10 ዓመት በላይ እስር ቤት ማቀቅ እና በቃ ከዚህ በኋላ አልፈታም እዚሁ ነው የምሞተው ብሎ መቃብር ቆፍሮ ሊቀበር ዛ ሲጠብቅ የእግዚአብሔር ነገር ሆነና አባ ጊዮርጊስ ሳይሞት አጼ ዳዊት ሞተ ከፈረስ ላይ ወድቆ። ከዛ አንድ ሰው የበረረ በፈረስ መጥቶ አባ ጊዮርጊስን አባታችን የምስራች አለ። ምስር ብላ ምን ነው አለው። ሲያሰቃይ ሲያስር የነበረው አጼ ዳዊት ዛሬ ከፈረስ ወድቆ ሞተ እኮ አለው። አባ ጊዮርጊስ ስቅስቅ ብሎ አለቀሰ። ከኔ ጋር ናቸው ማለት እስቲ አሁን ሳትዋሹ ንገሩኝ። እንደው በጣም ሲያሰቃያችሁ የነበረ ሰው ዛሬ ሞተ ብላችሁ ምን ነው እሳ አትሉም? እኔ ልንገራችሁ። እኔ አትሉም እንደምትሉ ልንገራችሁ። ወይ ሞተ እንዴት ትላላችሁ? መጀመሪያ ላይ ማለት ነው። ከዛ እሱም አብዝቶት ነበር። ከዛ አፈሩን ገለባ ያርግለት እንጂ አይደለ ሙት ወቃሽ ያድርገኝ እንጂ ብላችሁ ድጋሚ ትገሉታላችሁ። አባ ጊዮርጊስ ግን አለቀሰ። እንዴ ምን ነው ለምን ታለቅሳለህ? ሲያስርህ ሲያሰቃየ የነበረ ንጉስ እኮ ነው። አረ ከዚህ በኋላ 1000 ዓመት ሞቶ ኖሮ 1000 ዓመት ቢያስረኝ ይሻለኝ ነበር። እንዴ ለምን? እሱ እኮ በጣም ነው የሚጠላህ አለው። አዎ እኔን በጣም ነው የሚጠላኝ፣ ድንግል ማርያምን ግን ይወዳት ነበር አለ። አባቶቻችን እነሱን የሚጠላ ሰው ራሱ እሷን ከወደደ ይወዱት ነበር። የእመቤታችንን ፍቅር በሁላችን ያሳድርብን። የሰማነውን በልቦናችን ጽላት ይጻፍልን።